ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን ሰላም ነኝ። እንኳን አደረሳችሁ። ዛሬ ሐምሌ ገብርኤል ነው ዓመታዊ በዓል። በሰላም አደረሳችሁ ብያለሁ። ውድ ጓደኞቼ እንዴት ናችሁ? እግዚአብሔር ይመስገን። ቅዱስ ገብርኤል የሐናንና የቅዱስ ኢያሪቃን ሐዘን ወደ ደስታ እንደለወጠው የእኛንም ሕይወት ወደ ደስታ ይለውጥልን ብያለሁኝ። ዛሬ እኛ በሕይወታችን ፈተና የሚያድንበት ድንቅ ተአምራትን ይዤላችሁ መጥቻለሁ። እስከ መጨረሻ ድረስ ተከታተሉኝ። ሐምሌ ገብርኤል በዓላዊ የሚከበርበት ዋና ዋና ምክንያቶች ቅዱሳን ገብርኤል፣ ቅድስት አርያም እና ቅድስት ሐና ከጽኑ ሐዘናቸው ያረፉበትን እንዲሁም የኢየሩሳሌምን ሰማዕታት ቅዱሳን ቂርቆስ እና እናቱን ቅዱስ ኢየሉጣን ከፈላ ውሃ ያዳነበት ወይም የታደገበት ቀን በመሆኑ ነው። ሐምሌ ገብርኤል 19 የሚከበርበት ምክንያት ማለት ነው። በዚሁም ዕለት የሚታሰቡት ዋና ዋና ተአምራቶችን በአጭሩ መንገድ አዘጋጅቼላችኋለሁ። ተከታተሉኝ። የቅዱስ ቂርቆስ እና የቅዱስ ኢዮልጣ እሳት የተረፉበት ከፈላ ውሃ የዳኑበትን ታሪኩ በ305 ዓመተ ምህረት አካባቢ ጨካኙ ንጉሥ ኢንዶሪያስ ክርስቲያኖችን ያሰቃይ ነበረ። ቅድስት ኢዮልጣ የ3 ዓመት ሕፃን ልጇን ቅዱስ ጊዮርጊስን በክርስቶስ ማመናቸውን በመመስከራቸው ትልቅ የፈላ ውሃ ባለው ብረት ድስት ውስጥ እንዲጣሉ ተፈረደባቸው። ተአምሩ ሕፃኑ ቅዱስ ቂርቆስ ሳይፈራ ወደ አምላኩ አመለከተ። ቅዱስ ገብርኤልም ከሰማይ ወርዶ የፈላውን ውሃ እንደ እሳቱ በማቀዝቀዝ መርዙንና መቅዘፊያውን አፍጥኖ በሰላም አወጣቸው። ይሄኛው ደግሞ ቅዱስ ገብርኤል ካደረጋቸው ተአምራቶች ውስጥ ሁለተኛውን ነው የምናየው። ቅድስት ሐናና ቅዱስ ኢያቄም ልጅ የማግኘታቸውን እንትን ነው የምናየው። ታሪኩ የእመቤታችን ቅድስት ድንግል ማርያም ወላጅ ወይም ደግሞ ኢያቄም እና ሐና መካን በመሆናቸው በሰው ይናቁና ያዝኑ ነበረ። ተአምራቱ ቅዱስ ገብርኤል ለቅድስት ሐና ተገልጦ ዓለምን የሚያድን ጌታ የሚወለድባት ድንግል ማርያም እንደምትወለድ አበሰራቸው። ሐዘናቸውንም ወደ ደስታ ለወጠው። ቅዱስ ገብርኤል ካደረጋቸው ተአምራቶች ውስጥ ሶስተኛው የነቢዩ ኤልያስ መመገብ ተአምራቱት። ነቢዩ ኤልያስ በአካቤና በኤልዛቤል መርሃ ሲሸሽና ሲዝል ቅዱስ ገብርኤል እግዚአብሔር ፍቃድ የሕይወት እንጀራ ውሃ ፍለጋ ይዞለት በመቅረብ ኃይልና ብርታት ሰጥቶታል። አራተኛ የታሰሩትንና የተጨቆኑትን መታደግ የቅዱስ ገብርኤል ካደረጋቸው ተአምራቶች ውስጥ ማለት ነው። በክርስቲያኖች ታሪክ ውስጥ ቅዱስ ገብርኤል በሐምሌ 19 ቀን በግፍ የታሰሩ በፈላ ውሃ በእሳት ሊቃጠሉ የተዘጋጁ ሰማዕታትን በማጽናትና በመታደግ አያሌ ተአምራትን አድርገዋል። በዚህም የተነሳ የሐምሌ ገብርኤል በዓል ማለት የጽናትና የእግዚአብሔር አዳኝነት የታየበት ቀን ነው። አምላክ ቅዱስ ገብርኤል ቂርቆስና ኢዮልጣ ከፈላ ውሃ እንዳዳነ ሁሉም እኛም ከሕያው እሳት ጨክኖ ያድነን። አሜን አሜን። ቅዱሳን መላእክት፣ ሰማዕታት በሙሉ በረከታቸው ይደርብን። እግዚአብሔር አምላክ ከክፉ ሁሉ ይጠብቀን። የዓመት ሰው ይበለን። ዓመት ደግሞ ሀገራችን ገብተን በሰላም በጤና በደስታ የምናከብር ክብረ በዓሉን የምናከብር ያድርገን ውዶቼ። እና የቅዱስ ገብርኤል ተአምራት ይሄ ብቻ አይደለም። በእርግጥ እኔ በጥቂቱ ነው የዘረዘርኩት። በረከታቸው ይደርብን ለሁላችንም። ረድኤታቸው ምልጃቸው ይጠብቀን፣ ከክፉ ሁሉ ይጠብቀን። እንኳን አደረሳችሁ። የዓመት ሰው ይበለን።
ሁላችንንም አመሰግናለሁ የኔ ውዶች፣ ክበሩልኝ። ክፉ አይንካችሁ፣ ከክፉ ሁሉ ይጠብቃችሁ። እግዚአብሔር አምላክ የልባችሁን መሻት ይስጣችሁ። ቅዱስ ገብርኤል የለመናችሁትን ይስማችሁ። አሜን በሉኝ። አመሰግናለሁ ውዶቼ፣ ክበሩልኝ።